ኩረጃ በፍጹም አይቻልም። እንኳን ወደ መጽሐፍ ቅዱስ የጥያቄና መልስ ፈተና በደህና መጡ። ጥያቄዎቻችን ሲጀመር መኮረጅ ፈጽሞ የተከለከለ ነው። በሉቃስ 8:17 የማይገለጥ የተሰወረ የለምና የማይታወቅም ወደ ግልጥ የማይመጣ የተሸሸገ የለም እንደሚል በታማኝነት መልሱን ይስጡ። ይህ ፈተና አይደለም፣ ነገር ግን የእምነት ሙከራ ነው። ይህን ቃል ተላልፎ የተገኘ ማንኛውም ተማሪ ቻናላችንን ላይክ፣ ሰብስክራይብ እና ለ5 ሰዎች ደግሞ ሼር የማድረግ ግዴታ አለ። በቅጣቱ ከተስማማን ጀምሩ ስል ጥያቄዎቻችሁን መስራት ጀምራላችሁ። ጀምሩ። የሙሴ እናት ስም ማን ነው? ሀ ማርያም፣ ለ ዮካቤድ፣ ሐመሩሃ ሳራ፣ መ ሐና። መልሱ ለ ዮካቤድ። አንበረምም ያጎቱን ልጅ ዮካቤድን አገባ፣ አሮንና ሙሴንም ወለደችለት። ዘጸአት 6:20። የሙሴ አባት ስም ማን ነው? ሀ አንበረም፣ ለ አሮን፣ ሐመሩሃ ሌዊ፣ መ ዮሴፍ። መልሱ ሀ አንበረም። አንበረምም ያጎቱን ልጅ ዮካቤድን አገባ። ዘጸአት 6:20። የአሮን እህት ማን ነች? ሀ ማርያም፣ ለ ኤልሳቤጥ፣ ሐመሩሃ ዲቦራ፣ መ ሐና። መልሱ ሀ ማርያም። የአሮን እህት ነብይቱ ማርያምም ከበሮ በእጇ ወሰደች። ዘጸአት 15:20። ሙሴ ከግብጽ ከሸሸ በኋላ የኖረው በየት ሀገር ነበር? ሀ በካናን፣ ለ በምድያም፣ ሐመሩሃ በኤዶም፣ መ በሞዓብ። መልሱ ለ በምድያም። ፈርዖንም ይህን ነገር በሰማ ጊዜ ሙሴን ሊገለው ፈለገ። ሙሴ ግን ከፈርዖን ፊት ኮበለለ፣ በምድያም ምድር ተቀመጠ። ዘጸአት 2:15። የሙሴ ሚስት ስም ማን ነው? ሀ ሐና፣ ለ ሲፓራ፣ ሐመሩሃ ሳራ፣ መ አስቴር። መልሱ ለ ሲፓራ። ሙሴም ከዚያ ሰው ጋር ሊቀመጥ ወደደ። ልጁንም ሲፓራን ለሙሴ ሚስት ሆነው ዘንድ ሰጠው። ዘጸአት 2:21። የሙሴ መጀመሪያ ወንድ ልጅ ስሙ ማን ነው? ሀ ኤልኤዘር፣ ለ ጌርሳም፣ ሐመሩሃ አብያ፣ መ ካሌብ። መልሱ ለ ጌርሳም። ወንድ ልጅም ወለደች። በሌላ ምድር መጻተኛ ነኝ ሲል ስሙን ጌርሳም ብሎ ጠራው። ዘጸአት 2:22። እግዚአብሔር ሙሴን ያዘዘው ምን ነበር? ሀ ወደ ግብጽ አትሂድ፣ ለ እኔ ረዳሃለሁ፣ ሐመሩሃ ሄደ ሕዝቤን አውጣ፣ መ ወደ አባት ቤት ተመለስ። መልሱ ሐመሩሃ ሄደ ሕዝቤን አውጣ። አሁንም ና ሕዝቤንም የእስራኤል ልጆች ከግብጽ ታወጣ ዘንድ ወደ ፈርዖን እልክሃለሁ። ዘጸአት 3:10።
የአሮን በትር በፈርዖን ጠንቋዮች ፊት ምን ሆነች? ሀ እባብ፣ ለ ድንጋይ፣ ሐመር ውሃ በትር፣ መ ደም። መልሱ ሀ እባብ። ሙሴና አሮንም ወደ ፈርዖን ገቡ። እግዚአብሔርም እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን በፈርዖንና በባሮቹ ፊት ጣለ፣ እባብም ሆነች። ዘጸአት 7:10። የሙሴ የመጀመሪያው ትእዛዝ ለፈርዖን ምን ነበር? ሀ ሕዝቤን ልቀቅ፣ ለ ሰላም አድርግ፣ ሐመር ውሃ ፍትህ ስጣቸው፣ መ መንግስትህን ለኔ ስጥ። መልሱ ሀ ሕዝቤን ልቀቅ። ከዚያም በኋላ ሙሴና አሮንን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። ዘጸአት 5:1። እስራኤላውያን በየትኛው ስፍራ መራራ ውሃ አጋጠማቸው? ሀ በማራ፣ ለ በምጽራይም፣ ሐመር ውሃ በሲና፣ መ በኦር። መልሱ ሀ በማራ። ወደ ማራ በመጡ ጊዜ የማራ ውሃ መራራ ነበርና ሊጠጡት አልቻሉም። ስለዚህ የዚያን ስም ስፍራ ማራ ተብሎ ተጠራ። ዘጸአት 15:23። የማራን ውሃ ሕዝቡ እንዲጠጡ ሙሴ ያደረገው ምን ነበር? ሀ እንጨትን በውሃ ላይ ጣለ፣ ለ ድንጋዩን መታው፣ ሐመር ውሃ ዘይት አፈሰሰበት፣ መ ጸለየበት። መልሱ ሀ እንጨትን በውሃ ላይ ጣለው። ሙሴም ወደ እግዚአብሔር ጮኸ፣ እግዚአብሔርም እንጨት አሳየው፣ በውሃውም ላይ ጣለው፣ ውሃውም ጣፈጠ። በዚያም ሥርዓትና ፍርድ አደረገላቸው፣ በዚያም ፈተናቸው። ዘጸአት 15:25። በኤሊም የነበሩት የዘንባባ ዛፎች ስንት ነበሩ? ሀ 70፣ ለ 12፣ ሐመር ውሃ 7፣ መ 40። መልሱ ሀ 70። እነርሱም ወደ ኤሊም መጡ። በዚያም 12 የውሃ ምንጮችና 70 የዘንባባ ዛፎች ነበሩባት። በዚያም በውሃ አጠገብ ሰፈሩ። ዘጸአት 15:27። የእግዚአብሔር ክብር በሲና ተራራ ላይ የተገለጠበት መልክ እንዴት ነበር? ሀ እንደ ነጭ ደመና፣ ለ እንደ ተቃጠለ እሳት፣ ሐመር ውሃ እንደ ራእይ፣ መ እንደ ሰው። መልሱ ለ እንደ ተቃጠለ እሳት። በተራራው ራስ ላይ በእስራኤል ልጆች ፊት የእግዚአብሔር ክብር መታየት እንደሚያቃጥል እሳት ነበር። ዘጸአት 24:17። እስራኤላውያን የመጀመሪያ ጦርነታቸው ከማን ጋር ነበር? ሀ ከግብፃውያን ጋር፣ ለ ከአማሌቃውያን ጋር፣ ሐመር ውሃ ከከነዓናውያን ጋር፣ መ ከኢዶማውያን ጋር። መልሱ ለ ከአማሌቃውያን ጋር። አማሌቅም ሞቶ ከእስራኤል ጋር በራፊድም ተዋጋ። ዘጸአት 17:8። እግዚአብሔር ሕዝቡን በቀን በምን ይመራቸው ነበር? ሀ በደመና፣ ለ በእሳት፣ ሐመር ውሃ በንፋስ፣ መ በዝናብ።
መልሱ ሀ በደመና። የደመና አምድ በቀን የእሳት አምድ በሌሊት ከህዝቡ ፊት ከቶ ፈቀቅ አላለም። ዘጸአት 13:22። ፈተናው ተጠናቋል። የእስካሁኑ ቆይታው እንዴት ያለ ነበር? ከ15ቱ ጥያቄ ምን ያህሉን መለሳችሁ? ከ15 ትክክለኛውን መልስ ካገኛችሁ ይህ ቃል እናንተ ነው። እንኳን ደስ አላችሁ እናንተ በጎ ታማኝ ባሪያ። ማቴዎስ 25:21። ታማኝነታችሁንና የመጽሐፍ ቅዱስ እውቀታችሁን ስላስመሰከራችሁ ተባረኩ። በቀጣይ በሌላ የክርስቲያን ኢምፓየር ጥያቄና መልስ እስከምንገናኝ ደህና ይቆዩ።